ሳታይ ያገዋል ስቃይ ሳታይ በጊዜው ያለፈች በልጇ ሬሳ ላይ እናት ተቀምጣ በግፍ ትቀጣ ከዚህ በላይ በደል ከዚህ በላይ ቅጣት ሌላ ምን ሊመጣ አመመኝ አመመኝ አዳነስ አመመኝ የወገኔን ስቃይ ስሰማው አመመኝ በሰላሴ ቃሉ ሲወጉት ልጅሽን እንዴት አድርገሽ ቻልሽው ሐዘንሽን ዝም አልልም እኔ ዝም አልልም አዳማጭ ባላገኝም ሰብር አይኖረኝ አይነጋም አይነቱ አይነጋም አይማ በብርሃን ዓለም ጨለማ ይመታ ነጋሪት ይነፋ መለከት ሀገር ስትታመስ የለም ብሎ መመልከት ዳር ቆመን ከላይ ከጨዋታ ወጥተን ከምናልቅ አንድ ባንድ በየተራ ሞተን ልባችን ከክፋት ከበቀል አንጽተን ቅድሚያ አገር እናድን ልዩነትን ትተን ለዚህ ሁሉ ስቃይ መድኃኒቱ አንድ ነው በአንዲት ኢትዮጵያ ስም በአንድነት መቆም ነው
አንቱ ኢትዮጵያዊ በረሃ ጠባቂ የሚበጀንላ አመመኝ አመመኝ ሐረኔስ አመመኝ የወገኔን ስቃይ ስሰማው አመመኝ 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 ሐረኔስ አመመኝ የወገኔን ስቃይ ስሰማው አመመኝ የሰው ልጅ ለበግ በስላሴ ታረድ ተው በለው ተው በለው ማንነቴን ብሎ አደባባይ ወጥቶ ባዶ እጁን ያየው ሲያልፍ ለሚያልፍ ቀን ወንድሙን ወንድሙ አልሞ ገደለው። ለሁዬ ለሁዬ ማንነት የራስ ነው፣ ሃይማኖት የግል ነው፣ ሀገሬ ጋራ ነው፣ ቁልፉና ማሰሪያው ኢትዮጵያዊነት ነው። ለሁዬ በአዲሱ ዓመት የለም ሞት በአዲሱ ዓመት የለም ሞት አበባ ደይ ሞት ለገዳይ አበባ ደይ ሞት ለገዳይ በመስከረም ሰላም በመስከረም ሰላም የመስቀለታ ባንድ ገበታ የመስቀለታ ባንድ ገበታ በአዲስ ዘመን ይብቃ በለን በአዲስ ዘመን ይብቃ በለን ያ ወገኔ ዛሬ ምን አለ አትንኩኝ አለ ያ ወገኔ ዛሬ ምን አለ አትንኩኝ አለ ማንነቴን መልሱ እያለ ሲዘምር ዋለ ማንነቴን መልሱ እያለ ሲዘምር ዋለ ማንነቴን አልሸጥም አለ አሻኝም አለ ማንነቴን አልሸጥም አለ አሻኝም አለ ስሙት ወገኔ አትኩሱበት፣ እዩት ወገኔ አታፍትቱበት። በአዲሱ ዓመት አዲስ ብስራት፣ በአዲሱ ዓመት አዲስ ብስራት። ሰከን በል ሰከን ማለት ነው ጨዋነት፣ ሰከን ማለት ነው ጀግንነት። ወታደሩ ሰከን በል አፈሙዙን ሰከን አርገው ቃታህንም እንዳትበው ባዶ እጁን ነው የሚጮኸው ሰላማዊ ወንድምህ ነው። ሰከን በሉ ሕዝቤን ተዉት፣ ድምፁን ስሙት፣ አትግደሉት። መንግሥት በሀገሩ በሕዝቡ ላይ ተኩስ ዘኃጢአት ይኩን ውጉዝ ከመዓት
አርዮስ ሰከን በልተው ሰከን በል እንጂ አንዱ ካንዱ ሳይበልጥ አንዱ ካንዱ ሳያንስ አንዱ አንዱን ሳይገለው ደምም ሳይፋሰስ በወላጁ ጥፋት ልጁ ሳይወቀስ ተባብሮ ተፋቅሮ በአንድነት መኖሩ ይጠቅመናል እንጂ ምንድነው ችግሩ? ሰከን በልተው ሰከን በል እንጂ ሰከን በልተው ሰከን በል እንጂ ድር እንኳን ቀጭኑ ድር እንኳን ለስላሳው ሲያብር ሲተባበር ይበልጣል ካንበሳው። ስማይ መጥሞ ነው ድንገርህ ወገኔ መለያየት ሞት ነው ካንተም ሆነ ለኔ መለያየት ሞት ነው ካንተም ሆነ ለኔ። ሰከን በል ሰከን በል ሰከን በልማ ሰከን በል እንጂ ከታሪካዊው ከድንቅነሽ አገር እምዬ ኢትዮጵያ ሆደሽ ጉርጉር ቀይና ቀይ ዳማ ጠይምና ጥቁር ወርቀ ዘቦ ሁነን አምረን ብንፈጠር እንዴት እንለያይ በቋንቋና በዘር በቋንቋና በዘር። ሰከን በልተው ሰከን በል እንጂ ሰከን በልተው ሰከን በል እንጂ ወገን ጥያቄው ክብሩ ተመልሶ በሰላም ለመኖር መግባባቱ ነግሶ በስደት ያለውም ወደ አገሩ ገብቶ በነፃነት ሊኖር እንደ ልቡ ገብቶ እንደ ልቡ ወጥቶ ተማምኗል ሕዝቧ ለአንዴና ለሁሌ እልል በሉ እንዲፈታ ህልሜ። ሰከን በልማ ሰከን በልተው ሰከን በል እንጂ ሰከን በልተው ሰከን በል እንጂ እባክህ ጌታዬ ኢትዮጵያን ሕዝቦቿን ጠብቃት። የጦር መዝመቻ የጠላት መዛበቻ የመከራ መካተቻ ከመሆን አድናት አደራ። እምዬን ኢትዮጵያን ጠብቃት። በሰላም ስለጠበቅከን እናመሰግናለን። አምላካችንና አባታችን እግዚአብሔር ወገኖች በዚህ ቦታ ተሰባስበን የጻድቅ ልቦናችንን ሁሉ በሚሰሙን የዓለም ሕዝቦች መካከልና በአንተ ፊት ሆነን እንድናሰማ ይህንን የሰላምና የጸጥታ ጊዜ ስለሰጠህን እናመሰግንሃለን። በችግራችንና በመከራችን ጊዜ ሁሉ እርዳታ የምንሻው ካንተ ዘንድ ነውና የምናስበውን የምናደርገውን ሁሉ እንደ ፈቃድ እንድታደርግልን እንለምንሃለን። ቅዱስ አምላካችን ሆይ ለጊዜውና ለሰጠህን እድል ሁሉ እናመሰግንሃለን። በዚህ ራቅ ባለው በቋንቋ በተለዩን ሕዝቦችና ወገኖች መካከል ይህንን መድረክና ጊዜ ለእኛ ሰጥተህ አንተን እንድናመሰግን ፈቃድን እንድንጠይቅ ይህን ጊዜ ስለሰጠን እናመሰግናለን። ስምህ ለዘላለሙ የተባረከ የተመሰገነ ይሁን። አሜን። እናመሰግናለን አባታችን ቀሲስ ሰለሞን። እንግዲህ ከሙስሊም ማህበረሰብ እንደ ሰላምታ አብዲ መጥተ ከፕሮቴስታንት ሃይማኖት መሪዎች ካላችሁ አንዳችሁ ወደዚህ ብትመጡ በጣም ደስ ይለናል። ታንክ ዩ። በቅድሚያ አዘጋጆችን በጣም አመሰግናለሁ። ፈጣሪ እግዚአብሔር ለዚህ ሰዓትና ለዚህ ቀን ስላደረሰን ለእግዚአብሔር ምስጋና ያቀርባለሁ። ሙስሊም ማህበረሰብን ወክዬ ሳይሆን እንዳን አብዱልሐሚድ ሰማን ወክዬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እግዚአብሔር ፈጣሪያችን ሀገራችንን ከዚህ አንጃቦ ካለባት መከራ ይጠብቃል። ሁላችንም ሁሌ በፍቅር በሰላም የምንኖር ሰዎች ያድርገን። ውዴታችንን ይጨምርልን።
ዘረኞችንን እግዚአብሔር ከምድረ ገጽ ያጥፋልን። ኢትዮጵያኖች አንድ ነን፣ ሁሌም አንድ ነው የምንሆነው። በተረፈ በሚቀጥለው ፕሮግራም እስከማገኛችሁ ድረስ በጣም አመሰግናለሁ። እግዚአብሔር አምላካችን ሆይ እናመሰግናለን። ከሁሉም ቦታ አሰባስበህ እዚህ ስላመጣህን እግዚአብሔር አምላካችን ሆይ ስብሰባችንን ባርክ፣ ሀገራችንን ባርክ። የተሰደዱትን የሞቱትን አስብ፣ ቤተሰቦቻቸውን ልጆቻቸውን አስብ፣ የእኛንም ህብረት አጠናክር። በኢየሱስም አሜን። ጋይዝ እንግዲህ በእውነት በጣም የሚያሳዝኑ ፒክቸሮችን ሰሞኑን ስናይ ነበረ። ልባችን ተሰብሯል። እናት ባሏ ተገሎ በምን አይነት ሰቆቃ እንዳሉ አይተናል። ልጆች አባታቸው ተሞተው ልጆች ተገለው ያየናቸው ፎቶዎች በጣም የሚሰቀጥጡ ናቸው። በኢትዮጵያ ጄኖሳይድ ተካሂዷል። በጣም የሚያሳፍር ጄኖሳይድ ተካሂዷል። ጄኖሳይድ ማለት በዩኤን ዴፊኒሽን የሆነ ኮታ የለውም። 100,000 መምላት፣ 50,000፣ 1 ሚሊዮን መምላት የለበትም። አንድ ሰው በማንነቱ እስከ ሞተ ድረስ ጄኖሳይድ ተካሂዷል ማለት ነው። እና በእውነት ይህንን ከመጀመራችን በፊት 30 ደቂቃ 1 ደቂቃ ወስደን ሚኒት ሞመንት ኦፍ ሳይለንስ አይናችንን ጨፍነን በእውነት ሌትስ ፑት ራሳችንን በእነሱ ቦታ እናደርግ። ሌትስ ኢማጂን somebody coming መጥቶ በሰላም በተኛችሁበት ጉዳት ሲያመጣ እና 1 ደቂቃ ወስደን ፕሊዝ እናስባቸው። አመሰግናለሁ። አመሰግናለሁ። እንደገና በእውነት ዌልካም። ብዙ መፈክሮች ይታያሉ። እንደ ኢትዮጵያውያን እነዚህ ሁሉ መፈክሮች የኛ ናቸው። አንድ ሆነን ነው ዛሬ የመጣነው። ዛሬ አገር ሲኖረን ነው ሁሉንም ማስተናገድ የምንችለው እና የሁላችሁም ድምፅ ይሰማል። ይሄ ማንንም ወክሎ የተሰበሰባል። እንደ ኢትዮጵያውያን መተን ድምፃችንን ለማሰማት ነው። በመጀመሪያ ደረጃ ግን ዛሬ ዋናው ሴቭ ኢትዮጵያ የሚለው በማንነታቸው የተጠቁ ሰዎች እየተሰደቡ እየተረገጡ እናንተ you don't belong here ተብለው ለተሰደቡት ነው ዛሬ የመጣ ነው። ብዙ የተለያዩ ተናጋሪዎች አሉን እና ፕሊዝ በጥሞና ሁላችንም ተከባብረን አንዱ ለሌላው ሲቆም ነው የምናሸንፈው። አንዱ ለብቻው ከሆነ we're not going to have victory። አማርኛ ለማይናገሩ ሰዎች a genocide happened in Ethiopia recently. People were killed because of their religion. People were killed because of their ethnicity. That's uncalled for today in 2020. And we want to shed light to that. And we want to ask the government of Ethiopia to continue what it's doing